ስመኝሽ ስምሽ ስመኝ ገብሩ ይሄው መጣልኝ ይሄው ዋጓን ጀማው ተመልሰን መተናል። እንዴት ናችሁ? አሰላም አለይኩም ብዬ ነው ዛሬው ደግሞ የሚገርም ቀን እንግዲህ እናሳልፋለን። ዛሬ እንግዲህ ያው የሚገራርሙ ቪዲዮዎች ነው ያሉት። እሱን እያየን እንፍታታለን ነው የምላችሁ። ቤተሰቦች ቻናላችን ላይ ደግሞ የሆነ የማይሆን አይነት ሙድ እየተፈጠረብን ነው። በቃ ይሄን ሰሞን የሚለቀቁ ቪዲዮዎች ምን እንደተፈጠረ አላውቅም። የሆነ ዩቲዩብ ላይ የሆነ ችግር ተፈጥሮብኛል ቻናሌ ላይ መሰለኝ። ቪዲዮዎቹ አይወጡም እንደ ድሮ በጣም ነበር የሚታየው ምናምን የሌለ ቀዝቅዟል ለምላችሁ። ስለዚህ እናንተም ደግሞ ሰብስክራይብ እና ላይክ ኮሜንት እያደረጋችሁ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ሼር እያደረጋችሁ አውች ሃርድ ነው ግንባር ነው የሚቆረቆመው። አስቸጋሪ ነው እኮ አፍሪካ ውስጥ መኖር። ጨዋታችን ራሱ በኩርኩ ነው፣ ጭንቅላት ለማሳበጥ መጣር ምናምን። ጀለስ ጉራጌ ሴጣን ይዞት ሲጠመቅ አስወጥኝ በራብ ሊገለኝ ነው ሲል። ቆይ ግን እዚህ ሀገር ምን አይነት ወንጀል ነው ዲፖርት የሚያስደርገው? ልስራው ወንጀሉን ልስራውና ይሄ ልጅ ለኢትዮጵያ አይጠቅም ማስወጡት ልባል። ልስራው ነገሩን ወንጀሉን ልስራው እንዲበሉኝ ያሳያል። እኔም ብዙ ነገር አስቤያለሁ፣ ግን ባወርደው ወፍ ሊመጣልኝ አልቻለም። ያው ለነገሩ ግን ሰው ከሀገሩ ዲፖርት አይደረግም። ግን አንተ ባህሪ በጣም አስቸጋሪ ስለሆነ ኡጋንዳ ዲፖርት እናደርጋለን። ቢጫ የነበረው ጥርስን ካሳጠብክ በኋላ እከሌ እኮ ሞተ ሲሉ መቼ? ጆን ዳንኤል እና የናዮ ልጅ ከቀናት በኋላ በእስር ቤት ሊወለድ እንደሚችል መረጃዎች እየወጡ ይገኛሉ። ይህም የሚሆነው የዋስትና መብታቸው ካልተጠበቀ ነውም ተብሏል። እኔ አላውቅም፣ የሚወጡ ይመስለኛል፣ የማይወጡ ይመስለኛል። ልጅ ግሎ አባራልኝ ባይኗ ባብላሳ ስቃ ፈጥና ጄን ብትይዘኝ በስስ ከንፈሮቿ ለሳልሳ ጉንጬ ብሰኝ። ኧረ ሰው የሌለ ጨካኝ ነው። እናቴ ተው በቃ ፍቷትኝ። ነው ስምሽ? ስመኝ ገብሩ ይሄው መጣልኝ ይሄው። ምንድነው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት። እሱ ነው የህኮቶቼ እረኛ የሰላሞቼ እመቤት። አይኑ ውስጥ አታለ ይጫወተኛል። እቺ ልጅ ሁሉ ያለ ማውቄት ነው ያወቀችው። ጣቱ ውስጥ አይን አለ ያባብለኛል። የኔ ልብ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍ ማልተኛ። ስመኝ ገብሩ ቃላት ላይ ችግር አለ። ለምን ተወልጄ ያደኩት ነቀምቴ ወለጋ በሚባል ከተማ ነው። ስለዚህ የሆነ የተዛባ ነገር ወይ ምናምን አለ። ገና ብዙ ስላለ በደንብ ነው የምንፍታታው። በዚህ የሆነ ነገር ከወሰንን መጥፎ ነው። እናቴ ብቻ የሚመቸኛል ረጋ ያለ ቃላት አጠቃቀሙ ላይ፣ በተለይ ደግሞ የቃላት አጣጣሉ ላይ እንደኔ አይኑሩን ይጠይቅ። ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልም ለቤትን ያቀዳጀናል። ደስ የሚለው እኛ ሀገር ህዝቡ ፈጣን ነው። የሆነ ነገር ይስማ እንጂ እዛው ጋር ነው ቅርጹን የሚቀያይርብህ ትችላለች። ስለ ምህዳሩ ሰፊ ነው ሙዳል። ይኸው መጣችልኝ። ይኸው እሷ ናት የዝምታ አባራሪ የመዝሙሮቼ ባለቤት። እሷ ናት የእውቀቶቼ እረኛ የሰላምታዎቼ እመቤት። እሷ ናት። አይኗ ውስጥ ጣት አለ ያጫውተኛል። ጣቷ ውስጥ አይን አለ ያባብለኛል። የኔ ልብ ፒያኖ የሷ ሙዚቀኛ ስትጫወትብኝ እንቅልፌም አልተኛ። መንፈሴ ሲነካ የመጣች እንደሆነ ዘማሪ ናት ነፍሴ የመጣች እንደሆነ። አቀንቃይ ነው ልቤ ገላይም ዳንሰኛ። ነቃ ካለች አይሆንም ዳተኛ። ያየች እንደሆነ አይኗ ጣት ያበቅላል። ይሄ እሷ ታቅም እኔም አልነገርኳት። ሚስጥሩን አታቅም። እየመጣች ብቻ ታጫውተኛለች። እኔም ፒያኖ ነኝ እሷ ሙዚቀኛ።
ቢዝነስ እጀምርበታለሁ ያልከውን ኩላሊት ቢቲ ስጠኝ ብላ ስትጠይቅህ አባቴ ኩላሊት የሚሰጠው ሰው ያስፈልጋል። ታውቃለህ ከልጅነቴ ጀምሮ ኩላሊት የለኝም። አሜሪካ ያለው አጎት ቪዲዮ ኮል እያወራችሁ ኑሮ እንዴት ነው እንዴት ይዙሃል ሲልህ ለምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አለ ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን ሐሙስ በበላሁት ነው የዓርብን የምጠቀመው። ዋው ምስኪን እኮ ነኝ እናቴ ነው ውጭ ቤት ወይኔ እንደኔ ጥሩ ሰው የለም። በቃ የሆነ ሰው ሲቸገር መልቀቅ ላከኝ እስኪ ጋር ላከኝ እኔንም ላከኝ ስመኝሽ አሃ ስርቃሌ ስርታዬ በዛምን ታነሽኝ ሆና ስመኝሽ ለትዝታ እንዲያው እንዳልጎዳብሽ ቸክ። ይህን ሳምንት እንግዲህ ርዕስ ሆናለች ትቻሉ ጀለሴ የባጃጅ 10 ብር ከከፈለልኝ በኋላ ወሩ ሙሉ የሚዘፍነው ዘፈን ዘሩ ምንድነው የህይወት ምስጢሩ መኖር ካልቻለ አንድ ሰው ለሁሉም እኔ ነኝ ደራሸው ግን ኦኔ ከእንደዚህ አይነት ሰው ብር አይጠየቅም እኮ በቃ ሄደ ባለባጃጁን በቃ እኔ የለኝም ብትለው ራሱ ይረዳል። ሰላም ነው። አይ በእናትህ ራቴ ነው። ኧረ እኔ ሰላም ልልህ እኮ ነው። አቁራት ይችሉ ነው ችግር የለውም። ምን ነው እኮ ትንሽ ብትሰጠኝ እኮ ችግር የለም። የፍቅር ጓደኛ የምትፈልጉ ሹገር ማሚ የምትፈልጉ የፍቅር ጓደኛ ወይንም ሹገር ማሚ ብላችሁ ኮሜንት ላይ መጻፍ ይኖርባችኋል። ገባ በሉ ፎሎ አድርገን እንግባ። ኮሜንት ላይ ሹገር ማሚ ብለን እንጽፋለን። እዛ ላይ መስፈርቱን እነግራችኋለሁ፣ ትልኩልኛላችሁ በቴሌግራም ማለት ነው። ሲጀመር ያስታውቃል ፊትሽ ስኳር ነሽ ለራስሽ ነው አስመስለው ሰው ምናምን ያደርጋሉ። አዲስ ጨዋታ ጀምረዋል ተጠንቀቁ። እኔ እንጃ አላውቅም እንዴት ነው በዚህ እድሜ እንደዚህ ቲክቶክ ላይ ቪዲዮ የሚያሰራቱ። አሮጊት መሰልከው እንዴ? ምንድነው እንደ እንሽላልት ሁሌ ግንብ ለግንብ እንዴ? ለነገሩ ከዚህ ጋር ዞር ብትል የቤቱ ባለቤት ወጥቶ አጥር ይነቀሉብኝ ነው የሚለንኛ። አንተ ሰውዬ ሰራ የለም ዝም በል እባክህ። ከዚህ ጋር ትንሽ ፈቀቅ ብትል በቆምክበት በቅርጽ የድሮ የግርግዳው ቀለም አለ አሸዋ ግርፍ። ዛሬ መጽሐፎቹን ፕራንክ እናደርጋቸዋለን። እንዴት ነው የሚደረገው? አያችሁ ከተቀመጡበት ገለጥኳቸው። ማነባቸው መስሏቸው ነው ፕራንክ ሆነዋል፣ ግን አናነባቸው መልሰን እናስቀምጣቸዋለን። ስክሮል እናደርጋለን። እንኳን መጽሐፍ ዘግታችሁ አይደለም ያሁኑ ፈተና በስመ አብ ደንቆሮ ነው የሚያደርግ። አባቢ ጥቁሩ ጀለስ ትምህርት ቤት አትረብሽ እንዳታስጠቁረን ሲል መጣው በቃ ጥቁር ሰው ላይ ጥቁር ነው እኮ እኔ ያውን ብራዘር የሌለ ጥቁር ነውና ማታ ምናምን ሲስቅ እኔ ፈራዋለሁ። የምር ጥርሱን ብቻ ነው ያየኝ እንደሆነ አይኑ ጣት ያበቅላል። ኦኬ የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል። እኔ በቃ አጥረብሉ እንዳለ ወረዱበት እኮ። ኧረ ሰው ሌላ ሰው ይፈልግ ጀሞ እናቴና አቃተኝ። ለሌን ከመርካቶ አሃ በተባባው ማርቼዲስ መችንግ የኔ ግን ሌላ ነው ወዲ ነው ሚስጥሩ። ዘማሪ ናት ነፍሴ የመጣ እንደሆነ አጀት አቀንቃይ ነው ልቤ ገላዬም ዳንሰኛ። ለማያቅሽ አንቺ ወልፋማ ነቃ ቀና ካለ አይሆንም ዳተኛ። ያየኝ እንደሆነ አይኑ ጣት ያበቅላል። ምንድነው እያልከን ያለው ነው? የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል። ወለለለ ጂል ደንጋራ እኔ የለሁበትም ጀሞ ይውቃ ብያለሁ። በቃ እንዴ በጣም በዛ እንዴ እኔ ራሱ ሳልጭ ምን ያህል አግኝተህ ታውቃለህ? ከፍተኛ ከላይፍ ሬንጁን ማጀራት ልታሰንተኝ አይ ሌላም ሰው ለመጀመር ሰው ሳያት ራሱ በጣም ይሰራል። ላይፍ ጥሩ ነው ምንም አይልም። በጣም ይሰራል። አልሰራውም አትለው ነገር አይደለም። በቃ ይሰራል እኮ ያንተ አሁን ስንት ይሆናል? ብዙ ባልናገር አይ ትክክለኛ ሳይሆን በቃ ሬንጁን እንዲያስ ከ100 እስከ 300 አግኝተህ ታውቃለህ? ኦኬ
እሱ ግን ቲክቶክ ሳይወስደው ያለው ነው ላንተ ይገባል ማለት ነው። ከቲክቶክ ሳይወስደው ኦኬ። ከዛ አንተስ ግን ሬር ነው ለኔ። ግን ለትላልቆቹ ግን በጣም ትንሽ ነው። በ30 ደቂቃ በ20 ደቂቃ ነው ይሄ 300 100 በ20 ደቂቃ። ከምታውቃቸው ግን ከፍተኛ ስንት የሰራ ታውቃለህ? በአንድ ምሽት ከፍተኛ የሰራ ስንት ታውቃለህ? ማን እንደሆነ አልነግርህም ግን ችግር የለውም። $15,000 ነው የሰራ ሰው አለ። ድሮም በቀጭኑም ታስፈራረም በወፍራሙ ደግሞ የሆነ በቃ እንትን የመሰለች ማዳጋስካር ላይ ያለችዋን ዞን ዋናው ኮንፊደንስ ነው። መልክ ይውላችሁ መልክ ምንም ጥቅም ምንም ጥቅም። ኢትዮጵያ ውስጥ በርገር 4000 ብር ይሸጣል ማለት ነው። ተመልከቱት ይህን ደረሰኝ። እንግዲህ ይህ ሰው በርበሬ በርገር ነው ያዘዘው እና ማወራረጃ አምቧን የተጠቀመው። እዚህ ጋር ሂሳቡን እንደምትመለከቱት ከነ ታክሱ ምናምን 3967 ብር መጥቷል። ይህ ማለት 4000 ብር ነው። እኔ በርገር ከበላው በጣም ቆየውና ዋጋው ምናምን ወፍ በቃ 50 ብርና በቃ 150 ብር 200 ብር እያለ ነው በርገር የበላሁት። ሌር ነው በቃ ባልሽ ሳይመጣ። አው ነበለጠ ጋራጅ ነው ያለው። ምን ነው ሚስቴ ደጅ ብቻሽ? ምን ነው ዛሬ በጊዜ ፈጠንክ? በሰላም ነው? መኪናዬ ተበላሽቶ ጋራጅ አቆሜው ነው። አይ አሪፍ ነው፣ ጥሩ ነው እንኳን መጣ። አንቺ ግን በሰላም ነው ውጭ ቆምሽው? ለምን በእግርህ? መኪናውስ? ጋራጅ አልኩሽ እኮ ሚስቴ። ደህና ነሽ? ደግሞ ብትናፍቀኝ በጣም ናፈከኝ በእውነት። እሺ በቃ ቡና አፍልተሽ ጠብቂ። አይ እዚህ እንድትሆን የፈለኩት ዛሬ እኮ ይዞት እንደመጣ ለማየት ነው። አይ እዚህ እንድትሆን የፈለኩት ዛሬ። አሞኛል ደግሞ አመመኝ እዚሁ። ሄሎ ስማ፣ የት ነው የምትገናኙት? እሺ እኮ በቃ እሺ፣ ደውልልኝ። በቃ እኔም ደውላለሁ። ቻው። ምን ሆነሻል እንዴ? ምን ሆንኩ? ምንም አልሆንኩም፣ አሞኝ ነው። አገቢ ቤት እንደዚህ ምንድን ነው የደበቁት? እዚህ ጋር ይኸውላችሁ ጽሑፍ አስቀምጧል። አይቀጥልም ለምትሉ በግድ ታያለ ይቀጥላል። እኔ ሰልችቶኛል እንደዚህ ክሪንክ የሆነ ቪዲዮ ማየት። ደግሞ እኔ እንዴት ነው ጭንቅላታቸው ራሱ የሚታዘዝላቸው? እንዴት ነው ይመጣዋል እንደዚህ? ርብስማ ግን ህዝቡ ላይ ያደርጋል። በቃ ተመክቶታል ማለት ነው። ማይ ማዘር ልጄ ደርሶ ሊጦረኝ ነው ሚ ቤት ውስጥ ሁሌ የተመታ ቮይስ ምትልከዋ ጀለስ። ስሚ ሳትሰላች ስሚኝ፣ እንደ ዛሬ አወዛጋቢ ህልም አይቻላቅ። ሱሪ ላይ ፓንት ደርቤ መድረክ ላይ ቆም ያለውኝ እና ማአት ህዝብ ነው ከስር ያለው እያጨበጨቡልኝ ነው ምናምን፣ ምንም አልገባኝም። ተገትር ያለውኝ እኔ። ከዛ የህንዱ አክተር ሻሩክ አለ አይደለ፣ በስሎ ሞሽን እየሮጠ ሻርፕ ይዞ ወደ እኔ እየመጣ ነው። ከዛ ይዘው ዘላለም አለሙን አይሰለቸውም እንዴ ሻርፕ ይዞ መሮጥ ምናምን ብዬ ካጆ ለኒድና ፈልግ ጅላጅል ምናምን ብዬ ዞር ስል ከመኔው ደርሶብኝ ከኋላ በሻርፑ ጥምጥም አርጎ አንገቴን እንዳነቀው እኔ በቃ ለሞት ነብስ ውጪ ነብስ ግቢ ላይ ነኝ። በዚህ መሃል ኮሜዲያን ቶማስ ኬት መጣ ሳልለው ሃይጌ ሃይቤ ሀቀጥ ሲነለው አለና በጥፊ ሲያጠናግረው ሻሩክ ለቀቀኝና ተዘረረ። ከዛ ለኔ ፈረጠጥኩት ነው ይልሽ። ከዛ ሮጪ የሆነ ራንደም ክፍል ለመደበቅ መግባቴ ነው እኔ። ከዛ ከኔ ቀድሞ እንዴት እዛ እንደደረሰ አላውቅም። ሻሩክ ከማማ ዝናሽ ጋር እጅ ለእጅ ተያይዘው በአሊያ ሽምብራ በሚለው ዘፈን ቃውታ አድርገው እየጨፈሩ ነው። ጥራሽ አላዩኝም ሙላ። ከዛን ደንግጬ ፍርጠጣውን ተያያዝኩት። መንገድ ላይ ማንን አገኛለን? ጀማል የሰፈራችን ባለሱቅ አለ አይደለ? ደህና አድርጎ በኩርኩም ካናወዘኝ በኋላ እዳሽን ክፈይ ብሎ ሮጦ አልሄደም። የሌለ ሆድ ብሶኝ በቃ ቁጭ ብዬ እያለቀስኩ ነው። ከዛ ክራሽ አለ አይደለ? ናቲ መጣና አድርጎ ሲስመኝ በቃ ደስ ብሎኝ ማለት ነው። በጣም ደስ ብሎኝ ማለት ነው። የእውነት ነበር ይመስለኝ። እውነት ስነቃ ራሱ ተናደድኩ። ከዛ ቁጭ በል ስለው ትዝ ይለኛል። ከዛ አይ አልቀመጥም ይሄን ልሰጥሽ ነው የመጣሁት አለና የሆነ ካርቶን ሰጥቶኝ ሄደ። ከዛ ካርቶኑን ክፍት ሳረገው የሆነች ጥቁር ድመት ወጣች ከካርቶን ውስጥ። ከዛ ወዲያው እግሬ ላይ ማስታወቅ ጀመረ። ሻታውን አየዋለሁ። ሻሩክ ቅድም ሊያንቀኝ የሞከረበትን ሻርፕን ያስታወከችው ለካስ። ከዛን ከው ብዬ ያርኩ እየጮኩኝ አንድ ሱፍ ያረገ ፈረስ እየሮጠ መጣና አይዞሽ ይለኛል። ብድግ ያልኩት ከእንቅልፌ። አንቺ ምን አይነት ጉድ ነው? ሱፍ ያረገው ፈረስ በጣም ያዝናናኝ።
ይሄ ከባድ ህልም ነው። እኔ ራሱ በጣም የሆነ ሳለ የሚያወል የሚገርመኝ ነበር። ተከታታይ ነው እላችኋለሁ። በቃ ሲሪየስ ፊልም ጀምሬያለሁ ብዬ ለጀለሶቼ ነግራችኋለሁና ይጠብቃሉ። በየቀኑ ነግራቸውን ነገር ምናምን ብቻው ባልነግራችሁ አሪፍ ነው። በጣም ነው የሚደብረው። እኔ ደግሞ በብዛት ህልሙ የሚያልቀው ከገደል ላይ ሲወድቅ ነው። ምን እንደሚያመላክት አላውቅም። አንድ ቀን እንኳን መላ ራሱ ዝቄ አላውቅም እኮ በህልሜ። ለምን እንደማይመጣ አላውቅም። እኛ ጀማ ሆነው ፍራቻ ካለበት አንገቱ ተቆርጦ ለወንድ ይሰጣለን። እባክህ ፈጣሪ እባክህ ትንሽ አቆየኝ። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ጎቤው ነው ጀማውን የሚያንቀሳቅሰው እሱ ነው። ጀማው ደግሞ የማይሰማ ከሆነ ያው ጠቅታ ሊፈጸምበት ይችላል። ጀማው ባንግ ባንግ ባንግ። የዛሬ ቪዲዮ ቤተሰቦች ይሄን ይመስል ነበረ። ምን እንደናፈቀኝ ታውቃላችሁ? የምር በቃ የሚገርም ክፍያ ጥሩ ሰብስክራይበር ምናምን ኖሮን ለእናንተ ምሽልም በጣም ነው ይናፍቀኝ። እናቴ ትሙት 80% በላይ የኔን ቪዲዮ የምታዩት ሰብስክራይብ ሳታደርጉ ነው። ስለዚህ ሰብስክራይብ አድርጉ ቤተሰቦች። ሁላችሁንም ወዳችኋለሁ። ይመቻችሁ።